የውመል ቂያማ እኮ ሰዎች በላባቸው በሚጥለቀለቁበት ሰዓት ፀሐይ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚባልበት ሰዓት አላህ የሚጠራቸው ሰዎች አሉ። አይነል ሙተሃቡነ ቢጀላሊ የታሉ እነዛ ለኔ ልቅዕና ብለው የተዋደዱ የታሉ ይላል አላህ። አላህ የታሉ ካላቸው ባሮች መካከል አላህ ያድርገን። አልየውመ ኡዚልሁም ፊ ዚሊ የውመ ላ ዚለ ኢላ ዚሊ ዛሬ የማንም ጥላ በሌለበት እኔ ጥላ ውስጥ አጣልላችኋለሁ ለኔ ብለው የተዋደዱ አንድነታቸውን ያጠናከሩ ወንድማማችነታቸውን ያጠናከሩ። ስንዋደድ አንድ ስንሆን ለጥቅምም ለምንም አይደለም። ለማንም ሆነ ያለበት ለአላህ። ለጥቅም ከሆነ ወንድማማችነታችን አንድነታችን ጊዜያዊ ይሆናል። ለአላህ ከሆነስ ጀነት ይዘልቃል። ስለዚህ የተሰጠው ትምህርት ላይ ትኩረት እናድርግ ነው። የኔ ርዕሴ ስለ ተቅዋ ነው። ተቅዋ ብዙ ነገሮች ስለሚገባ አንድነት ውስጥ ይገባል። ተቅዋ የሰውን ሰላም መጠበቅን ይገባል። ማይገባበት ነገር የለም። ለምን ከተባለ ሰው አላህን ሲፈራ አላህ አለብኝ ሲል የሚሰራው ስራ በአጠቃላይ ያስተካክላል። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ላይ አንድች ምክር ለገሱ። ዛሬ በዚች በነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ዙሪያ ነው ቆይታ የምናደርገው። ሐዲሱን ሁለት ሰሃቦች ነው ወደኛ ያደረሱት። አቢ ዘርና ሙዓዝ ብኑ ጀበል ናቸው ረዲየላሁ ዐንሁማ። ምን ይላሉ? ቃል ነቢዩ ሰለላሁ ዐለይሂ ወሰለም ኢተቂላሃ ሐይሱማ ኩንተ አሉ። ነቢ ሰለላሁ ዐለይሂ ወሰለም ኢተቂላሃ አላህን ፍራ፣ ሐይሱማ ኩንተ የትም ቦታ ብትሆን፣ የትም ቦታ አገር ውስጥም ከአገር ውጭ፣ በቀንም በሌሊትም፣ ሰው ኖረም አልኖረም ማንም ፍራ? አላህን ፍራ። የትም ቦታ ብትሆን። ሰው ዛሬ ሰው ሲኖር ማሻአላህ ሷሊህ ለመሆን ይሞከራል አይደል? ሰው ከሌለ ብቻውን ከሆነ ደግሞ በቃ ማንም አያየኝም ይላል። እንዴት ነው? አንድ ካሜራ ቢገጠም የሆነች ቦታ ላይ ያ ካሜራ እኛን የሚቆጣጠር ከሆነ የሰው ልጅ የሆነ ስህተት ለመስራት ይሞክራል እንዴ? ካሜራው ያጋልጠኛል፣ ያየኛል ይላል። ታዲያ አላህ ከካሜራ ያነሰ ቦታ ሰጠን እንዴ? አላህ አይመለከትም እንዴ? አለም ያዕለም ቢአነ አላህ የራ እንደው ይህ ሰው አላህ እንደሚመለከተው አያውቅም? አላህ ያያል። ለአላህ ቀኑም ሌሊቱም እኩል ነው፣ እኩል ነው። እኛ በጨለማ የሆነ እይታችን ይጋረድብናል፣ በደንብ ላንመለከት እንችላለን። ቀን ሲሆን ሰውን በደንብ ነገሮችን በደንብ እናያለን። እይታችን የሆነች ርቀት ነው። ከዛ ርቀት በኋላ ምን እንደሆነ አናውቅም። አላህ ግን እያንዳንዱን ነገር የሚቆጣጠር ጌታ ነው። ስለዚህ ምናሉ ነብዩ ሰለላሁ ዐለይሂ ወሰለም ኢተቂላሃ ሐይሱማ ኩንተ አላህን ፍራ የትም ቦታ ብትሆን። ይሄ ማለት ምንድነው? እኛ ከአላህ ጋር ያለን ግንኙነት ምን መምሰል እንዳለበት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እየነገሩን ነው። ለዚህ ነው ተቅዋ የሚባለው ነገር በቋንቋ ደረጃ አልዊቃያ መጠንቀቅ ነው። አይ አየቅያ ልኢንሳኑ ነፍሰሁ ሚማ የኻፉ ወየሕዘር አንድ ሰው ከሚፈራው ከሚያስፈራው ነገር መጠንቀቅ፣ ራሱ መጠበቅ። የሆነ ነገር አደጋ አለ ከተባለ እዚህ ጋር ገደል አለ፣ ጉድጓድ አለ፣ እሾህ አለ ከተባለ እንዴት ነው የሰው ልጅ ተጠንቅቆ የሚሄደው? ልክ እንደዛ መጠንቀቅ ነው በቋንቋ ደረጃ ይላሉ። በሸሪዓ ዑለማዎቹ በተለይ ኢብኑል ቀይም እና ኢብኑ ረጀብ ረሂመሁላህ ሲናገሩ ምን ይላሉ? ኢነ መዳረ ተቅዋ ዐለል ዊቃየቲ ሚን ዐዛቢላህ ወዛሊከ ቢፊዕሊ አዋሚሪሂ ወጅቲናቢ ነዋሂሂ ይላል። ተቅዋ ማለት አላህ ስብሓነሁ ወተዓላን መጠንቀቅ፣ የእሱን ቅጣት መፍራት መጠንቀቅ ነው። ባዘዘው ቦታ መታዘዝ፣ በከለከለው ቦታ ላይ መከልከል።